ሁልጊዜም ቢሆን ያንተ ኃይለኛው ጠንካራው ማንነትህ በውስጥህ አለ። ነገር ግን እዛ ማንነትህ ላይ ለመድረስ ሲሪየስ መሆን ይጠበቅብሃል። ጨካኝ መሆን፣ ደካማ መስሎ መታየትን ማቆም፣ ወደ ኋላ የሚጎትቱህን ነገሮች እርግፍ አድርገህ መተው ይኖርብሃል። በዚህ ቪዲዮ 5 የግድ መጨከን የሚገባችሁን ወሳኝ ነገሮች አካፍላችኋለሁ። ለማደግ ለስኬትና ለህይወት ለውጥ እንጀምር። አንደኛ፣ ሰበብ መደርደር። ሰበብ ላይ መጨከን አለባችሁ። ምክንያቱም ሰበብ ቀላል ነው። እኔ በጣም ደክሞኛል፣ ጊዜ የለኝም፣ ትክክለኛው ጊዜ አይደለም የመሳሰሉትን ለራሳችሁ የምትነግሯቸውን ውሸቶች ላይ መጨከን አለብን። እነሱ ናቸው የማያንቀሳቅሱን። በአእምሮ ጠንካራ ሁን። ማሳበብ መጠበቅ አቁመ መስራት ጀምር። ሁለተኛው፣ የሚተቹ ሰዎች። አንዳንድ ሰዎች በህይወታችን ውስጥ ያሉ ወደ ኋላ ሊያስቀሩን ይፈልጋሉ። በአላማ ላይ ሊስቁ ሊያሾፉ ይችላሉ። ምንም እንኳን ለብዙ አመታት እነዛን ሰዎች ብታቃቸውም በቃ ተዋቸው፣ ጨክንና ራቃቸው። አንተ ከነሱ አስተያየት በላይ ነህ። ሶስተኛው፣ ምቾትህ ላይ ጨክን። ተመቻችተህ በመቆየት ኑሮ ላይ ምንም ለውጥ አይመጣም። የሆነ ለውጥ ከፈለክ የተለየ አመለካከት፣ የተለየ አሰራር ያስፈልግሃል። ከምቾት ቀጠና ውጣ። ሊከብድ ይችላል፣ ግን ለመለወጥ ግዴታ ነው። አራተኛው፣ ለራስህ የምትናገረውን መጥፎ ንግግር። ለራስህ የምትናገረውን ነገር ተጽዕኖ አለው። መስራት አልችልም፣ ሁልጊዜ ወዳቂ ነኝ፣ ጥሩ አይደለሁም። እነዚህ ንግግሮች እና ውሸቶች ሁልጊዜ ከተደጋገምካቸው ታምናቸዋለህ። ለነዚህ ለራስህ የምትናገራቸውን ነገሮች ከደጋገምካቸው ታምናቸዋለህ፣ አያንቀሳቅሱም። ይልቅ ስለ ራስህ መልካም አበረታች ነገር ደጋግመህ መናገርን ልመድ። ራስህን ከፍ አድርገው። 5 ጊዜ ማባከንን። እጅግ ውድ ሀብት ጊዜ ነው። ይህን ጊዜን ሶሻል ሚዲያ በመጎርጎር ብቻ አታሳልፈው። የማይጠቅም ሀሳብ በማሰብ በመጨነቅ ብቻ አታሳልፈው። ጊዜህን በሚገነቡ ነገሮች አሳልፍ። በማንበብ፣ በመማር፣ በመፍጠር፣ በማቀድ። ጊዜ አጠቃቀም ላይ ስማርት መሆን አለብህ። አንድ ትንንሽ ነገር በየቀኑ ማድረግ ተደማምሮ ትልቅ ውጤት ያመጣል። ህይወት ቆሞ አይጠብቅህም። አላማ አለ፣ ግብ አለ፣ ግን ምንም አይለወጥም አንተ እስክትለወጥ ድረስ። ሁሉ ነገር እስኪመቻች አትጠብቅ። ከላይ የጠቀስናቸውን ጎታች አስተሳሰብ ላይ ጨካኝ መሆን አለብህ። ለመሰል ጠንካራ ማነቃቂያዎች ላይክ፣ ሰብስክራይብ ያድርጉ።